በየቦታው ያለው ግጭት ይቀጥላል። እኛ ወታደር ይዘን አልመጣንም ባለው ነው የገባነውና ችግር ስለሆነ ሪፎርም ያስፈልጋል ብለን በሶስት ከፈልን። የላይኛው አመራር፣ መካከለኛ አመራር፣ ታችኛው አመራር። የላይኛው አመራር ቅድሚያ ያነሳውላችሁ ከጀነራል እስከ ሻለቃ የነበረውን 55% ወደ 26% ዝቅ አደረግነው። ከዚህ ጦርነት በፊት 26% ከፍተኛ አመራሮች ከትግራይ ናቸው። ቁጥሩ ከፍ ያለ ቢሆንም የትግራይ ክልል ተወላጆች በመከላከያ ውስጥ በቂ ሼር ማግኘት አለባቸው የሚል ጽኑ እምነት አለኝ። ጥያቄ የለንም በሱ ላይ ይስተካከል ነው እንጂ ትግራይ የሚባል መከላከያ ውስጥ አይኑር የሚል አቋም አልነበረም። ያን 26 ካደረግን በኋላ ሁሉም እዞች 100 የነበረውን 25 አደረግን። በተለይ የደቡብ ህዝቦች እንዲገነዘቡት የሚያስፈልገው ለውጡ እስከመጣበት ጊዜ ድረስ ለደቡብ ጀነራሎች የመጨረሻው ጣራ ሜጀር ጀነራል ነበር። ሌፍትናንት ጀነራል የሚል ማዕረግ ደቡብ አጠቃላይ 50 ምናምን ብሔር ያገኘው ከለውጥ በኋላ ነው። ለምን 25 ከደቡብ 25 ከኦሮሞ 25 ከአማራ 25 ከትግራይ አድርገን የሚያጋጥመን ነገር ካለ ሰው በብቃት ሊወዳደር እንዲችል ያን አካባቢ እኩል አደረግነው። መሆን ስለሚችል ብቃት ያላቸው ስላሉ ማለት ነው። የብቃት ችግር አይደለም ጉዳዩ፣ ብቃት እንዳላቸው አሁን አሳይተዋል። ሜካናይዝድ ክፍለ ጦር ሙያ የሚጠይቅ ስለሆነ 100% ነው። አሁን 50% ትግራይ ነው። ከ50 በላይ መሄድ አልቻልንም። በቀላሉ መቀያየር የሚቻል ስላልነበረ እግረኛ ክፍለ ጦር 80 የነበረው 40፣ ሜካናይዝድ ብርጌድ 85 የነበረው 44፣ እግረኛ ብርጌድ 80 የነበረው 40፣ እስከዚህ ድረስ 50% ገደማ ስታፍ ወደ 25 ዝቅ አድርገን ስልጠና ወደ 25 ዝቅ አድርገን ላይኛውን ሰራን። እዝ አዛዥ አንዱ ደቡብ፣ አንዱ ኦሮሞ፣ አንዱ አማራ፣ አንዱ ትግራይ ለማድረግ ተሞከረ። የቀነስናቸው ሰዎች በከፍተኛ አመራር ደረጃ ያሉ የቀነስናቸው ሰዎች አንድም ሰው የጡረታ ጊዜው ሳይደርስ ያወጣ ነው የለም። ድሮ እና አባው ታደሰና ባጫ ደበሌ ገና በሚሰሩበት አፍላ እድሜያቸው ሌፍትናንት ጀነራል ተደረሱ ስለቀረቡ ውጡ ተባሉ። እኛ ግን አልደገምንም ያንን ስህተት። ጡረታ የደረሰበት ሰው ብቻ ህግ ተከትሎ ይፈጸም፣ የትናንትናው መድገም የለብንም የሚል አቋም ስለነበረ በጡረታ የሚወጣው እየቀነስን አብዛኛው ተራዝሞት የነበረ ስለነበረ ለማስተካከል ሞከር። ሁለተኛው ማስተካከያ ግን መካከለኛ አመራር ችግር አለው። ቅድም ያልኩት ሻለቃ ሌኮ የሚባለው ችግር አለው። ችግሩ ምንድነው? ጀነራል የፖለቲካ ሹመት ነው። አንድ ኮሎኔል በ6 ወሩ ጀነራል ተብሎ ሊሾም ይችላል፣ በአመት ሊሾም ይችላል። አንድ ሻለቃ ግን የተለየ ጀብድ ካልሰራ በአመት ሌተና ኮሎኔል መሆን አይችልም። ጊዜ ያለው ኬሪየር ነው። ዝም ብሎ ማራገፍ አይቻልም፣ ዝም ብሎ መሾም አይቻልም። ዝም ብለን ካራገፍን ኢትዮጵያ የተጎዳችው ትናንትና መከላከያ ፈርሶ ነው፣ አሁንም ማፍረስ ይሆናል። እንገንባ ብለን እናፈርሳለን። ሁለተኛ የገጠመን ችግር ላይ ለውጥ ስናደርግ ከዚህ የወጣው ኃይል ከኢፌዴሪ መከላከያ ወጥቶ ጡረታው ወስዶ ፎቁን እዚህ አስቀምጦ ሌላ መከላከያ መገንባት ጀመረ። የእንትን ብርጌድ የእንትን ክፍለ ጦር ምናምን እያለ መገንባት ጀመረ እና መካከለኛውን በስፋት ብናወጣው እዛ ሄዶ መገንባቱ አይቀርም፣ እዚህ ባዶ ስለሚቀር መካከለኛውን ትንሽ እንያዘዋል። ብናራግፈውም ይሄኛው ይዳከማል፣ ሌላ ይጠናከራል በሚል ኬሪየር መሆኑ ሲወጣም ሌላ ቦታ የሚያጠናክር ይሄን ደግሞ ማዘጋጀት ጊዜ ይፈልጋል፣ አመታት ይፈልጋል። ሶስተኛው ሌየር ታችኛው አመራር ነበር። ታችኛው አመራር ላይ ባለፉት 1 አመት ተኩል 2 አመት
በመንግስት የተሰጡ ስልጠናዎች እና ውይይቶች ባለፉት 10-15 ዓመታት ከመከላከያ ተደርጎ አያውቁም። መከላከያ ቋሌን በደንብ ስትራቴጂውን መቀየር ኢትዮጵያ አርሚ እንዲሆን በሕገ መንግስትና በኢትዮጵያ ሕዝብ ብቻ የሚመካ እንዲሆን የብልጽግና ወታደር እንዳይሆን የብልጽግና ወታደር ከሆነ አደገኛ ስለሆነ በግልጽ ስልጠና ሰጠን። ወታደሩ የደሞዝ ጥያቄ ነበረው፣ የዩኒፎርም ጥያቄ ነበረው፣ የተቀደደ ይለብሳል። ያን ለማሟላትና ታች ያለውን ኃይል ለማዘጋጀት ሙከራ አደረገ። ይሄ ሙከራ በሁለት ዓመት የሚጠናቀቅ አልነበረም፣ ጊዜ ይፈልግ ነበር። ጊዜ ስለሚፈልግ በፈለግነው ልክ መሄድ አልቻለም። ሁለተኛው ችግር የምንወያየው ማንኛውም ውይይት ካውንስልም እንበል ምናምንም እንበል ስንወያይ በአንድ ሰዓት ውስጥ ጁንታው ጋር ደርሶ